ቢዩቲፉል ፋሚሊ እንዴት ናችሁ? በባለፈው ለእጅ ሂና ብዬ የሰራሁት ቪዲዮ ላይ የእጅ ሂናና የቅንድብ ሂና ተመሳሳይ ነው ወይ? የእጅ ሂናው ለምን ለቅንድብ ሂና እንጠቀምም ብላችሁ ጠይቃችሁኛል። የእጅ ሂናው እንደምታዩት ይሄ ነው። የቅንድብ ሂናው ደግሞ ይሄ ነው። የእጅ ሂና ለቅንድብ ሂና አይሆንም። ይሄ በጣም ኬሚካል ያለው ለእጅ ተብሎ የተሰራ ነው። እጃችን ደግሞ በጣም ጠንካራ ስለሆነ ለእጃችን ይችላል። ለፊታችን ግን ፊታችን ስስ ስለሆነ ለፊታችን አይሆንም። ለፊት ተብሎ የተዘጋጀው የቅንድብ ሂና ይሄ ነው። ቢግን ይባላል። ይሄው እዚህ ጋር እንደምትመለከቱት ቢግን ይባላል። ይሄው እዚህም ጋር ቢግን ይላል። እና ቢግን ብዙ አይነት ቢግኖች አሉ። ኤ አለ እዚህ ጋር እቺ የምታዩት ኤ ናት። እዚህ ጋር የምታዩት ቢ ነው። ኤ ቢ ያለ ሲ ዲ ድረስ ይሄዳል። ምንድነው ልዩነታችሁ ካላችሁኝ ኤ በጣም ጥቁር ነው። ጥቁር ቅንድብ ለፈለገ ሰው ድብን ያለ ጥቁር ነው የሚሆነው። ቢ ደግሞ ሲሆን ትንሽ ከጥቁሩ ፈዘዝ ያለ ነው የሚሆነው፣ ዳርክ ብራውን። ሲ ሲሆን ብራውን ይሆናል። ዲ ሲሆን ደግሞ በጣም ፈዛዛ ነው የሚሆነው። ናቹራል ሉክ የሚመስለው ብዙ ጊዜ የምንጠቀመው ሲን እና ቢን ነው። ናቹራል ሉክ እንዲመስል የምንጠቀመው ኤ በጣም ደማቅ ነው፣ ግንን ያለ ነው የሚሆንባችሁ እና እናንተ የምትፈልጉትን እንትን ገዝታችሁ ስፔሊንግ ገዝታችሁ መጠቀም ትችላላችሁ ለፊታችሁ። ከዛ በተረፈ ይሄንን ከተቀባችሁ በኋላ መቀንደብ ለማትፈልጉ ስፔሻሊ ደግሞ ለሙስሊሞች መቀንደብ ስለማይቻል ያህንን ትርፍ የወጣውን ጸጉር ደግሞ ከፊታችን ጋር የሚያመሳስልልን ደግሞ ሜሽ ይባላል። ሜሽ ማለት ይሄ ነው። እቺ ዱቄቷ ናት። እቺ መበጥበጫዋ ናት። ምንም አይነት ውሃ እንደባልቅም ዱቄት እናደርጋለን። ከዛ እዚህ ጋር ውሃ ናት። እቺ እንደ ውሃ ያለ ነገር ነው፣ ክሬም ነው። በዚህም በጣብጥና የተረፈ ጸጉር ካለን ከፊታችን ጋር እንዲመሳሰልልን ይሄንን እንቀባዋለን። ከዛ አሪፍ ቅንድብ ይሰጠናል። በጣም አሪፍ ናቹራል ሉክ የመሰለ ቅንድብ ለማግኘት ደግሞ ከፊት ለፊት ያለውን እናንተ ደማቅ አታድርጉት፣ በጣል በጣል አድርጉት። በትንሽዬ በእንት ነገር በማስካራ ማበጠሪያ በሚመስል ነገር ካበጠራችሁት አሪፍ ናቹራል ሉክ ያለ ቅንድብ ይሰጣችኋል። በዚህ ቪዲዮ እንደተጠቀማችሁበት አስባለሁ። አመሰግናለሁ ስለምትከታተሉኝ። ሰብስክራይብ ለምታደርጉኝም አመሰግናለሁ። በዛም ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ ደውሏን መጫን እንዳትረሱ። እወዳችኋለሁ። ባይ ባይ።